የመከራ መብዛት አያሳስባችሁ የወንጀል መግዘፍ አይክበዳችሁ አይጭነቃችሁ ምን አለኝ ወደ አላህ በምን ልቅረብ አትበሉ የአላህ Subhanahu Wa Ta'ala የእዝነት ዕጣ ለሁሉም ነገሮች የተፈቀደ ነው እኛ ደግሞ ከነገሮቹ መካከል አንድ ነው አይደለም አላህ በምድር ካስገኛቸው ነገሮች መካከል አንድ ነን ወለቀድ ቃል አላህ Subhanahu Wa Ta'ala ኢነ ረሕመቲ ወሲዐት ኩል ሸይ ረሕመቲ ለሁሉም ነገር ሰፋችና የበቃቸው ነች አላህ Subhanahu Wa Ta'ala እኛ ደግሞ ከነገሮቹ መካከል አንድ ነን ለሁሉም የበቃ ረሕመት እንዴት ያንሳል አው እኛ አንገባም ለሱ ረሕመት እውነት ነው አንገባም ወዳጆች አንገባም ነገር ግን የሱ ረሕመት ለኛ ይገባል የርሱ እዝነት ለኛ ይገባል ምክንያቱም የኛ ባህሪ ወደ ወንጀል መመላለስ ነው አለሽ ከታዲያ የሱ ባህሪስ ወደ እዝነት መመላለስ ነው ነብይ ሐሚድ አልገዛሊ عرف عليكم አሁንም ሌላ ዱዓ አላቸው اللهم انت ታዩ አንተ እንደሆን ካንተ وانا እኔ እንደሆንኩ ደግሞ ነኝ وانت العواد الى المغفره انت ባህሪ መማር ወደ ማህርታ መመላለስ وانا العواد الى الذنوب ምን ታደርገዋለህ እኔ ደግሞ ወደ ወንጀል መመላለስ ሆነታይ ግን አንተ ወደ ምህረት ተመላላሽ የሆንክ ጌታ ነህ ታካበኛለህ ወዳጆቼ በዚህ ሌሊት ላይ ያለችው ስራ ከ1000 ወራት ስራ ትበልጣለች 1000 ወራት ናት አላለ ከ1000 ወራት ስራ ትበልጣለች ስንት ጊዜ ማለት በትንሹ ስንት ጊዜ በትንሹ እኮ በቃ አጠረ ከተባለ 83 አመት ከምናምን ነው አንድ ገጽ ቁርአን ቀራስ 83 አመት ከምናምን እንደቀራ አላህ ይጽፋ ከፍቷል አንድ ሰደቃ አንድ ብር ስጥ አንድ ብር አንድ ሰደቃ አንድ ብር እዛ የሚያጸዱ ሰዎች አሉ አይደል ዝም ብለህ እስቲ ከኪስ ምናምን ፈላልግና ስጣቸው 5 ብር ያህል ትሆን ትችላለች 5 ሪያል ስንት ብር ናት እቺ ሳማ ታቆጣለች ወዲያው 500 200 ብር ናት አላህ 83 አመት ሙሉ 200 ብር እየሰጠ እንደነበር ይስባል ከዛ በላይ እኮ ነው የሚጻፈው خير من ألف شهر አንድ ሁለት ረካ ከምር ታውቃላችሁ ከምር ሲተው ሁሉም ነገር ከምር እኮ 83 አመት ቆማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አራት ሰዎችን አስታወሱ አላህ Subhanahu Wa Ta'ala 80 አመት ሳያምጹት የተገዙትን ሰዎች 80 አመት አራት ሰዎችን አስታወሱ ከኡመታቸው አይደለም አንዳቸው ማለት ነው ወዳጆች ለኡመታቸው ግን አንድን ቀን 83 አመት አስገሩ ገብቷል 83 አመት አስገሩ ወዳጆች በዚህ ቀን የሚያስፈልገው ነገር ምንድነው